ቤተሰብ የዛሬው ማስክ ይለያል። ምን ብዬ እንደምነግራችሁ አላውቅም። በማንኛውም እድሜ ሆነሽ 40 አመት ከሆንሽ ወደ 20 አመት ይመልስሻል ያለምንም ጥርጥር። የተሸበሸበ ቆዳን ያነሳል፣ ይወጥራል፣ ቦቶክስ ያደርጋል። 100% ሰዎች ከሚወጉት መርፌ ቦቶክስ ይሄ ውጥርጥርጥር አድርጎ በቃ ፊታችሁን ቤቢ ፌስ ነው የሚያደርግላችሁ ማለት ነው። ያለ እድሜያችሁም ቆዳችሁ ከተኮማተረ ከተሸበሸበ ተጠቀሙ። ኦኬ፣ የሚገርም ለውጥ ታገኙበታላችሁ። እንደምትወዱት እና ኮመንቱን አመሰግናለሁ በሚል እንደምታጥለቀለቁት አልጠራጠርም። የቆዳ መሸብሸብን በቃ የሞተ ሴልን ያነሳል፣ ቆዳችሁን ያድሳል፣ የልጅነት መልካችሁን ይመልሳል። በዚህ ላይ ቆዳችሁ ጽድት ፍክት ያለ ነው የሚሆነው ማለት ነው። ሰርታችሁ ተጠቀሙ። እንግዲህ ሊንኩ ፕሮፊሌ ስር ነው። ሳምሪ ሾው የሚለውን ሊንክ እየነካችሁ ሙሉ ቪዲዮን አይታችሁ ተጠቀሙ። አመሰግናለሁ ሳምሪ እንደምትሉ በኮመንት እጠብቃለሁ። 100% ወዱታላችሁ። የተከበራችሁ የሳምሪ ቤተሰቦች እንደምናችሁ፣ እንደምንከረማችሁ አለው። እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበል። ውድ ቤተሰቦቼ እንግዲህ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎቻችሁ ሼር ላይ ኮመንታችሁ እንደተለመደው አይለየኝ እላለሁ። ቤተሰብ ዛሬ በጣም ቆንጆ ማስክ ይዤላችሁ የመጣው በሁለት ነገር ብቻ የተሸበሸበ ቆዳን ወደ ቦታው መመለስ እንችላለን። ማለት የተኮማተረውን የተጨማደደውን ያለ እድሜያችን ወይንም በእድሜያችን በ40 አመት እንኳን ቆዳችን እንደዚህ ከተሸበሸበ፣ ግንባራችን አካባቢ ከተሸበሸበ፣ አይናችን ስር፣ አንገታችን ስር መጨማደድ ከጀመረ ዛሬ የምሰራላችሁ ማስክ ቦታው ይመልሳል፣ የልጅነት መልካችሁን ይመልሳል ማለት ነው። በጣም ቆንጆ ነው። ቦቶክስ ማለት ትችላላችሁ። ውጥርጥር አርጎ የልጅነት መልካችሁን ይመልሳል። በሳምንት አንዴ ብቻ በመጠቀም የሚገርም ለውጥ ማግኘት ትችላላችሁ። በማንኛውም እድሜ ያለ ሰው ይሄንን መጠቀም ይችላል። ያለ እድሜያችንም የተሸበሸበም በእድሜያችሁም የተሸበሸበ ለሁላችሁም ይሆናል። ኦኬ፣ የሚገርም ማስክ ነው። ትወዱታላችሁ። ሰብስክራይብ እያደረጋችሁ ነው። ሰዎቼ መጀመሪያ የምጀምረው ከሩዝ ነው። 2 ማንኪያ፣ በዚህ 2 ማንኪያ ሩዝ እዚህ ጋር ጨምሬያለሁ ማለት ነው። ሌላውን ፕሮሰስ በሂደት ነው የምጨምረው፣ ግን የመጀመሪያ ስቴፕ ሩዝ ነው። ሩዙን እንደዚህ ብረት ድስት አመጣና 2 ማንኪያ ለክቻለሁ እዚህ ውስጥ እጨምራለሁ ማለት ነው። 1 ብርጭቆ ውሃ እጨምራለሁ። ውሃ መጠናችሁ እንደ ሩዙ ማለት ነው። ግን 2 ማንኪያ ሩዝ አርጉ፣ አታብዙ። ምክንያቱም ሲፈጭ ስለሚበዛ ይሄንን ጋዝ ላይ ጥጄ እቀቅለዋለሁ። አይነት መልክ ጋዙ ላይ ጥጄዋለሁ ማለት ነው። ሲበስል 20 ደቂቃ አብስለነው እንመለሳለን። ይሄው በስሏል ሩዙ ማለት ነው። በዚህ መልኩ አብስዬዋለሁ። ሲቀዘቅዝ ተመልሼ እመጣለሁ ማለት ነው። እንግዲህ ሩዙ ቀዝቅዞልኛል። ማሽን ላይ እጨምረውና ኦኬ ከነ ውሃው ማለት ነው። አላጠለውም። እዚህ ውስጥ እጨምረውና እፈጨዋለሁ። እዚሁ ላይ ደግሞ እንቁላል እጨምራለሁ ማለት ነው። እንቁላል ነጩን ነው የምጨምረው። ቢጫው ላሉ ይታያችኋል። በስቼው ነው የምፈልገው። ነጩን ነው እዚህ ውስጥ የምጨምረው ማለት ነው። ኦኬ፣ ቢጫውን አልፈልግም። ይኸው ቢጫው እዚህ ውስጥ አለ። ውሃውን ተጠቀሙ። ኦኬ፣ እዚህ ውስጥ ጨምረዋለሁ። 1 ማንኪያ ሎሚ እዚህ ላይ ጨምቃለሁ ማለት ነው። ኦኬ፣ እዚህ ላይ ሎሚ ዛንካ ስለሚል ግዴታ ነው። ያለ ሎሚ መጠቀም አንችልም። ሎሚ ደግሞ ምንም ጉዳት የለውም። እሺ፣ ከአሲድ ይሻላል። ኬሚካል ካለው ነገር ሎሚ ይሻላል። ኦኬ፣ አሁን ይሄንን እፈጨውና ተመልሼ እመጣለሁ። ውድ ቤተሰቦቼ እንግዲህ ይሄው ፈጭቼዋለሁ። አያችሁት? ክሬም ነው የሆነው። እዚህ ላይ እቃ እናዘጋጅና እዚህ ላይ እንገለብጠዋለን ማለት ነው። በጣም አሪፍ ነው ከምነግራችሁ በላይ። እስከዛሬ ከሰራውላችሁ ማስክ በዚህኛው እንደምትደሰቱ 100% እርግጠኛ ነኝ። ለውጡ ደግሞ የሚገርም ለውጥ ነው የምታገኙት። ቆዳችሁ አይሸበሸብም። ኦኬ፣ የተሸበሸበ ቆዳ ራሱ ካለ በሳምንት 1 ቀን እያደረጋችሁ ተጠቀሙ። እንዳለ ወጣት 40 አመት እንኳን ብትሆኚ የ20 አመት ወጣት ትመስያለሽ ማለት ነው። ልክ ሰርጀሪ ተሰርተሽ እንደ ወጣሽ ነው የሚመስለው። እሺ
እንደዚህ ስናገር መቀለድ እንዳይመስላችሁ፣ ትክክለኛው መረጃ ነው የምሰጣችሁ። እንግዲህ በዚህ ላይ ቆዳችሁ በጣም የጸዳ ቀን ቆዳ ነው የሚሆነው፣ ይጠራል። ኦኬ ፊታችሁ ላይ ለሰዎች የሚታዩ ጥቃቅን ፀጉር ካሉ ሙልጭ አድርጎ ገፎ ያነሳላችኋል። ብቻ ምን ልበላችሁ የህንድ ውብ ሴት ነው የምትመስሉት ማለት ነው። አሁን ለመቀባት ቤተሰቦቼ እንግዲህ እዩት፣ ይሄን ይመስላል። ልብ ብላችሁ እዩት። ዋው በጣም ደስ ይላል። በእጃችሁ ከምትቀቡ እንደዚህ አይነት ትርፍ ካላችሁ በዚህ ለመቀባት ሞክሩ ማለት ነው። ኦኬ ይሻላል በእጅ ከመቀባት ታያላችሁ። እኔ ነግሬያችኋለሁ። ራስን መጠበቅ ኃጢአት አይደለም፣ ባለን ነገር ማለት ነው። በጣም ቆዳችሁን ያጠራል፣ አይገልጸውም። በጣም አሪፍ ነው። በዚህ ላይ አንገታችሁንም ተቀቡ። አንገታችሁ ስር እንደዚህ የተሸበሸበ በምግብ እንፋሎት ፊታችሁ የደከመ እህቶቼ ተጠቀሙት። በጣም ቆንጆ ነው። እሺ ያለ እድሜያችሁ ውይ አንቺ አሮጊት አንቺ እንደዚህ እያሉ የሚሳደቡትን ምን ተጠቅመሽ ነው ፊትሽ እንደዚህ ያማረበት? ምን ተጠቅመሽ ነው እንደዚህ ቆዳሽ ሁሌ በቃ ልክ እንደ ካውያ በካውያ እንደምንተኮሰው ልብስ ዝርግት ብሎ እንደዚህ የሚያምረው እንድትባይ ይሄንን ተጠቀሚ። ፀጉር ማሰር ነበረብኝ ፀጉሬን መጀመሪያ። ኦኬ አሁን ሲደርቅ ተመልሼ እመጣለሁ ማለት ነው። በሳምንት አንዴ ተጠቀሙ። የሚገርም ለውጥ ታገኛላችሁ። በዚህ ላይ አዲስ አመት ነው እንግዲህ ነገ ዋዜማ ነው። መልካም አዲስ አመት ብያለሁ። በውጭው ዓለም ያላችሁ እህት ወንድሞቼ በሙሉ ማለት ነው ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እንግዲህ ሰፖርት አድርጉኝ፣ አበረታቱኝ። ለአበረታታችሁኝም በጣም ቴንኪው። እንግዲህ ሲደርቅ ተመልሼ እመጣለሁ ማለት ነው። ኦኬ ሁሌ ወጣት ሆኖ መኖርን የመሰለ ነገር የለም። ሴት ልጅ ራሷን መጠበቅ አለባት ብዬ አምናለሁ፣ ባላት ነገር ማለት ነው። ኦኬ ከሁሉም ነገር ፊትሽ ነው የሚበልጠው። የሰው ልጅ ፊትሽን ነው የሚያየው፣ ልብስሽን ሳይሆን ፊትሽን ነው የሚያየው። ቀድመሽ የምትታይ ፊትሽ ነው። ስለዚህ ፊታችሁ ጽድት ፍክት ጥርት ያለ እና በቃ የሚያምር መሆን አለበት ብዬ አምናለሁ። እንግዲህ ተመልሼ እመጣለሁ። ሲደርቅ መናገር እንኳን አልቻልኩም፣ በጣም ይዞኛል። ዋው ዋው! እዚህ ጋርማ ልነግራችሁ አልችልም፣ ማውራት አልቻልኩም። እንዲህ ነው የያዘኝ። በቃ በጣም ይወጥራል። ታጥቤ እመጣለሁ፣ አብረን እናያለን። ያው ቀና ራሱ ማለት አልቻልኩም። አያችሁት? በኢየሱስ ስም እንዲህ ነው የያዘኝ። ታውቃላችሁ፣ ሰርጀሪ ማለት ትችላላችሁ። በጣም ሱፐር በቃ በጣም አሪፍ ነው። ትወዱታላችሁ። ታጥቤ ልምጣ። በጣም ጨምድዶኛል። መናገር ራሱ አልቻልኩም። የሚገርም ነው። በቃ ማጂክ። ታጥቤ ልምጣ። ማየት ማመን ነው። እንዴት እንዳጠራው ቆዳዬን እንግዲህ እዩት። አያችሁት? ጠጋ ልበለላችሁ። በጣም ትወዱታላችሁ። እግዚአብሔርን በጣም አሪፍ ነው። በጣም ታበዣለሽ እንደምትሉ አውቃለሁ፣ ግን እንዴት ውልውል አድርጎ እንዳጸዳው ፊቴን እዩት። ቅድም ካሜራ የመጀመሪያ ፊቴን ካያችሁት ከመቀባቴ በፊት አሁን ያለውን ጥራት እንግዲህ አይን ያለው ሰው መቼም ያየዋል ብዬ አስባለሁ። እዩት። በጣም ነው የሚያጸዳው። በቃ ማጽዳት ብቻ ሳይሆን በቃ ይወጥረዋል፣ በጣም ይወጥረዋል ፊታችሁን ማለት ነው። እኔ ይሄ ግሪሲሊ ማታ ማታ መቀባት ጀምሬያለሁ፣ ደግሞ ቀይሬ ማለት ነው። ሞይስቸራይዝ አድርጉ ማለት ነው። ከማስኩ በኋላ ባላችሁ ስትፈልጉ በኮኮናት ኦይል፣ ስትፈልጉ በኦሊቬራ ጄል፣ ስትፈልጉ በፈለጋችሁ እንትን በሉት፣ ፊታችሁን ሞይስቸራይዝ አድርጉት። እሺ ምን ጊዜም ከአንዳንድ ማስክ አይፈልግም። ወዛማ እንትን ከሆነ የምትጠቀሙት፣ ደረቅ ከሆነ የሚወጥር እንደዚህ ደረቅ ከሆነ ያው ግዴታ ነው ሞይስቸራይዝ ማድረግ አለባችሁ ቆዳችሁ። ኦኬ እንደዚህ በቃ አያችሁት? በቃ
ነገ አዲስ አመት ነው። ቆዳይ ጽድት ውጥርጥር አድርጌዋለሁ። አስቡት እንግዲህ ፏ ብዬ አመሻለሁ ማለት ነው ከቤተሰቦቼ ጋር ማለት ነው። ይሄንን ይመስላል እንግዲህ ሁላችሁም ተጠቅማችሁ ኮመንቱን እንድታስቀምጡን ይፈልጋለሁ። አጠገቤ ብትኖሩ ይሄንን እሰጣችሁ ነበር። ምንም ማድረግ አልችልም። አስቡት። በሳምንት አንዴ ተጠቀሙ። ኮመንቱን ስራዬ ብዬ ነው መጠበቅ። ምክንያቱም ቴንኪው ሳምሪ እንደምትሉ አልጠራጠርም። የሚገርም ውጤት ነው የሚሰጣችሁ። ወደዳችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። ቤተሰብ እንደምትወዱት 100% እርግጠኛ ነኝ። እንግዲህ እዩት እንዴት ቆዳዬን ጽድት ፍክት አድርጎ ውጥርጥር እንዳደረገው፣ እንዴት ፊቴን እንደቀየረ ቢፎር እና አፍተሩን ራሱ መለየት አይከብዳችሁም ብዬ አስባለሁ። በተረፈ ኢትዮጵያ ሀገራችንን ሰላሟን ፍቅሯን ያብዛልን። እንደተለመደው ነገ በአዲስ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላማችሁ ብዝት ይበልልኝ። ስለተከታተላችሁኝም አመሰግናለሁ። ባይ